ሰላም የዩቲዩብ ቤተሰቦቼ እንደምናችሁ በያላችሁበት ሰላምና ጤናችሁ ይብዛ። በዛሬው ርዕስ እንግዲህ የማቀርብላችሁ የቤንዚን ወይም የናፍታ መኪናዎች ወደ ጋዝ መቀየር ምን ያህል ያዋጣል የሚለው ላይ ነው። እንደሚከተለው እንግዲህ እስከ መጨረሻው ቪዲዮ ሰብስክራይብ፣ ሼር፣ ኮሜንት እና ላይክ እያደረጋችሁ እንድትከታተሉ ጋብዛችኋለሁ። እንግዲህ የገንዘብ ሚኒስቴር በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነጻ ወደ ሀገር እንዲገቡ መፍቀዱ ይታወቃል። ይህም በሶማሌ ክልል ካሎ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቁን ከተገለጸ ከቀናት በኋላ ነበረ። ለመሆኑ በቤንዚን ወይም ናፍታ የሚሰሩ ተሽከርካሪዎችን የተፈጥሮ ጋዝን ወደሚጠቀሙ መቀየር ይቻላል የሚለው እንደ አንድ ጥያቄ ይወሰዳል። ቲግቫ ኢትዮጵያ ያነጋገራቸው ባለሙያዎች አዎን የሚል ምላሽ ሰጥተዋል። ሶስተኛ ዲግሪ ያላቸው በታዳሽና አማራጭ ኃይል የሰሩት ዶክተር ኃይሉ አበበ ከ20 ዓመት በላይ በአውቶሞቲቭ ስራና ስልጠና ላይ ቆይተዋል። እንደ ራሳቸው ገለጻ ማንኛውም ተሽከርካሪ የሞተሩ ጤንነት ታይቶ ሊቀየር ይችላል ሲሉ ገልጸዋል። ሆኖም ግን ቤንዚን የሚጠቀሙ ተሽከርካሪዎችን ወደ ጋዝ ማሸጋገር ከናፍጣ ይልቅ ቀላል እንደሆነ ያስረዳሉ። ከዋጋቸውም ከምቾቱም አኳያ የቤንዚን መኪናዎችን መቀየር ነው ብዙ ጊዜ የሚመከረው ብለዋል። የናፍታ ተሽከርካሪዎችን መቀየር ግን በጣም ውስብስብና ከፍ ያለ ዋጋ እንደሚጠይቅ አክለዋል። የሳሚ አውቶሞቲቭ ባለቤትና የአውቶሞቲቭ ቴክኖሎጂ ባለሙያው ሳሙኤል ደጀኔ በዚህ ሀሳብ ይስማማሉ። ሳሙኤል በተፈጥሮ ጋዝ የሚሰሩ መኪናዎች ከቤንዚን እና ከናፍጣ የበለጠ ርካሽ በመሆኑ የነዳጅ ወጪያቸውን በከፍተኛ ሁኔታ እንደሚቆጥቡ ተናግረዋል። መደበኛ ተሽከርካሪዎችን ወደ ጋዝ የመቀየር ምን ያህል ያዋጣል? ምን ያህል ገንዘብስ ያስፈልጋል? መደበኛ ተሽከርካሪዎች የተፈጥሮ ጋዝን መጠቀም እንዲችሉ ሲቀየሩ የነዳጅ ማከማቻው ሰልቫቲዮ ታንከር፣ የግፊት መቆጣጠሪያና የነዳጅ መርጫ ኢንጀክተር ይቀየራል። ይህም ተሽከርካሪው ወደ ቤንዚን የሚቀየርበትን ዋጋ ይወስናል። የአውቶሞቲቭ ባለሙያው ሳሙኤል የማስቀየሪያ ወጪው ከፍተኛ መሆኑን እንደ አንድ ችግር ይቆጥሩታል። በተጨማሪም ጋዝ በሚጠቀሙ ብቻ የመኪናው ጉልበት እስከ 15 በመቶ ይቀንሳል ይላሉ። ዶክተር ኃይሉ የተፈጥሮ ጋዝ ከቤንዚን አንጻር ከ40 እስከ 60 በመቶ ያነሰ ዋጋ እንዳለው ይጠቅሳሉ። ሆኖም ሞተሩን ለማንቀሳቀስ ከፍ ያለ ፍጆታ አለው ብለዋል። ለምሳሌ አንድ መኪና በ1 ሊትር ቤንዚን 2 ኪሎ ሜትር ይሄዳል ብንል በተፈጥሮ ጋዝ ግን 2 ኪሎ ሜትር ለመሄድ 1.5 ሊትር ይፈጃል ሲሉ ገልጸዋል። ቀጣዩ ጥያቄ የመቀየር ሂደቱ ኪስን ምን ያህል ይፈትሻል የሚለው ነው። ጋዝ የተለየ ባህሪ ስላለው ከፍ ያለ እና ባለ 2 ሽፋን ሌየርስ ነዳጅ መያዣ እንደሚያስፈልግ ያነሳሉ። ዶክተር ኃይሉ ለመቀየር ቤንዚን ከሆነ ከ500 እስከ 1500 የአሜሪካ ዶላር ያስፈልጋል። የናፍታ ከሆነ ከ3000 $፣ ይበልጣል ብለዋል። ሳሙኤል ደግሞ ከፍተኛ የመቀየሪያ ወጪ አውጥቶ ጋዝ እንደ ልብ ማግኘት ካልተቻለ ለተራ ተጠቃሚ አዋጪ አይሆንም። ጠቃሚ የሚሆነው በየቀኑ ብዙ ርቀት ለሚጓዙ እና የጋዝ አቅርቦት በቀላሉ ሊያገኙ የሚችሉ ብቻ ናቸው ብለዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከተጠቃሚው አንጻር ምን ጉዳት ወይም ጥቅም አላቸው? የተፈጥሮ ጋዝን የሚጠቀሙ ተሽከርካሪዎች አነስተኛ ተጽዕኖ እንዳላቸው ባለሙያዎቹ ለቲግቫ ኢትዮጵያ ገልጸዋል። ዋጋው ከቤንዚን አንጻር ከናፍታ ዝቅ ማለቱ ሌላኛው ጥቅሙ ነው። ሆኖም በብዙ ቦታዎች የጋዝ መሙያ ጣቢያዎች ውስን መሆን ትልቅ ተግዳሮት ነው። በተጨማሪም ወደ ጋዝ ለመቀየር የሚወጣው ወጪ ከፍተኛ መሆኑ እና በጋዝ በሚሰሩበት ጊዜ የጉልበት መቀነስ መኖሩ ዋነኛ ጉዳቶች ናቸው ሲሉ ሳሙኤል ይናገራሉ። ጉልበት የሚቀንስበት ምክንያት ሲያስረዱ ጋዙ ራሱ ያለው የኃይል ይዘት ኢነርጂ ዴንሲቲ ዝቅተኛ መሆኑ ነው። በዚህ ምክንያት በተፈጥሮ ጋዝ የሚሰሩ መኪናዎች ተመሳሳይ መጠን ካላቸው የቤንዚን መኪናዎች ያነሰ ኃይል አላቸው ይላሉ። ዶክተር ኃይሉ ተሽከርካሪዎች ወደ ጋዝ በሚቀየሩበት ወቅት ከባድና መጠኑ ከፍ ያለ ነዳጅ መያዣ ሲሊንደር እንደሚገጠምለት ጠቅሰዋል። ታንከሩ ከፍተኛ ግፊት መቋቋም የሚችል ስለሆነ ከፍ ያለ ነው። ስለዚህ ቦታ ይይዝብናል። መኪናዎች ላይ ዕቃ
የምናስቀምጥበትን ቦታ ሊወስድ ይችላል። በተጨማሪ የመኪናዎች ክብደት ይጨምራል ብለዋል። ሌላው በጋዝ የሚሰራ መኪና ከመደበኛ በተቃራኒ ሞተራቸው ለመነሳት ይዘገያል። የኮልድ ስታርት በፍጥነት የመነሳት ችግር ስላለ አንዳንድ ጊዜ በቤንዚን እንዲነሱ ተደርጎ በጋዝ እንዲሄዱ እንዲደረግ ስራቸውን እንዲቀጥሉ የሚደረግበት ሁኔታ አለ ሲሉ ዶክተር ኃይሉ ገልጸዋል። ቀድሞ የተዘረጉ የነዳጅ ማስተላለፊያ የተፈጥሮ ጋዝ ሊቀርብባቸው ይችላል። ባለሙያዎች ለዚህ ጥያቄ ምላሻቸው አይሆንም የሚል ነው። ሳሙኤል የተፈጥሮ ጋዝ መሙያ ጣቢያዎች የራሳቸው የሆነ ልዩ መሰረተ ልማት ያስፈልጋቸዋል ብለዋል። ሆኖም ስራ ላይ ያሉ ማደያዎች ላይ ከፍተኛ ለውጥ በማድረግ የተፈጥሮ ጋዝን እንዲይዙና እንዲከፋፈልባቸው ማድረግ እንደሚቻል ጠቅሰዋል። ዶክተር ኃይሉ የተፈጥሮ ጋዝ ከፍ ያለ ግፊት ስላለው ከፍተኛ የደህንነት ስጋት እንደሚያጋልጥ ይናገራሉ። ስለዚህ የተለየ ስርዓት ሲስተም እንደሚያስፈልጉት አስረድተዋል።